ልቀቂኝ ዛሬ ገድየው እጄን ለመንግስት ሰጣል እኔ ያለውማ አይሆንም ብያምጭ ወለድኩት ልጅ እኮ ነው አመጣሽማ አይደለም የወለድሽው አምልጦሽ ነው እንደው ምን አለ የዛን ቀን አርፌ ብተኛስ ነው ሰው እንዴት ይሄን ያህል ከውቀት ነፃ ይሆናል እኔ እኮ ትምህርት ቤት የወላጅ ስብሰባ አለ በተባለ ቁጥር ከስቼ እኮ አለኩ በዚህ ሰዓት ለፈተና መዘጋጀት ሲገባው ለኔ ሌላ ፈተና መሆን ነበረበት እንግዲህ አይሳደቡ ራስንም ዞር ብሎ ማየት ጥሩ ነው እርሶስ መች ተማሩ ዝም በይ እኔስ የአባቴን ከብት እያገድኩ ነው ያልተማርኩት የአባቴን ከብት ተገላገልኩ ስል የኔው ከብት ደግሞ ይሄው አላስቀምጣለሁ አይ እንግዲህ ልጄን አስጨንቁብኝ ከዚህ በላይ በቃ በትምህርት አልሆነለትም ጥሩ ጭንቅላት አለው ሮጥ ብሎ ይሰራል ምንድን አይ ጭንቅላት አለ ይሄ እኮ ጭንቅላት የለውም እንዴ የፋይዳ መታወቂያው ራሱ ከትከሻው ነው የሚጀምረው ስልሽ ኧረ አንተ ሰውዬ ገፊፍሮ ጦር አለው እኮ እዚህ በላይ የምን ጦር ነው እኔ እኮ ገባኝ የዛኔ በልጅነቴ ዝም ብዬ በዱላ ስቀጠቅጣት የነበረችው አህያ ግፍ ነው እንደዚህ የሚያደርግ ተምሮ ያሳርፈኛል ብዬ ስል ትምህርቱን ትቶ የትም ለየትም እየዞረ እረፍት ነሳኝ ትምህርት ትቶ ይዞራል የሚሉት ትምህርት ጨረሱትም እየዞሩ ነው የትም አይደርስም የተባለው የአበጋዝ ልጅ ይኸው አታይም መርካቶ ገብቶ ሚሊዮነር ይሆናል የአበጋዝ ልጅ እኮ አበጋዝን አይቶ ነው የወደቀው የኛው ጉድ ማንን አይቶ ነው የሚወደቀው እኔ ዜሮ አንቺ ዜሮ እኔ እንደው ማወርሰው አንድ ነገር ቢኖር የአባት ስም ነው እንደው ኳስ ተጫዋች ሆኖልኝ ወይ ስሜን ለጥፎ አልዞረ ወይ እንደው ሯጭ ሆኖልኝ ስሜን አላስጠር ነገሩ ታዩ ደሞ በኋላ ኢንተርቪው ሲያረጉት በእንግሊዘኛ ጦጣ ሆኖባቸው ስሜን አስጠራለሁ ብሎ ስሜን ነው የሚያስጠፋው ቆይ እርሶ ስሙ እንዲጠራ ነው ወይስ ልጁ እንዲያልፍለት ነው የሚፈልጉት ማለት አይ ስሜ እንዲጠራ ብቻ ነው የምፈልገው ካሉ ይሄው የበላቸውም ልጅ በየጊዜው አባቱን ስም ያስጠራ ነው ፍርድ ቤት ስሙ በፊት ለልጆ ወደፊት ቢያስቡ ጥሩ ነው ብዬ ነው ከስም ግብር ይቀድማል